ሶማሌ ማለት ነው። ያ ወደ ባሌ ገሎመና ባህር ዙራ ጎዴ የርከሬ ቃላፎ ፍርፍር ነበር። ባሬና ከሬ ነበሩ። በዛ ዙራ ብዙ ያው ከተማችን አንድ ቦታ እኔም ከወልዳ ወደዛ ነበር። ወዴት? አማራ ክልል ወልዳ ማለት በነገሌ ቦረና። በቃ አንተ ካገር እነዚህ እኮ አያምኑም። መቼ ግን አንተ ያንተ አልሰማኝም። በስንት ዓመተ ምህረት ነው? አዎ የማን የደርግ ነው የኃይለ ሥላሴ? የትኛ ክፍለ ጦር? በስንት ዓመተ ምህረት? አራተኛ ክፍለ ጦር 47ኛ መድፈኛ ሻለቃ ነበር። የመድፈኛ ኦፊ ነበር። ተው በቃ አንተ ምን ሰራተኛ አይባልም ነው። ምን ቸገረ? ስለምን ቤት አያውቅማ ሲባል ሰምቶ ሰራተኛ ማለት እኮ ያው ሜንስ ቤት ምን ስድብ እኮ አይደለም። አንተ ማንነትን አንተ ምን ታውቀው? ጀግና ነው የሚባለው። ወታደር ቤት ደሞዝ 17 ብር ነው። 20 ብር ነበር። 20 ብር ነው ደሞዝ በኢትዮጵያ ነው እኮ የምታገለግለው። 20 ብር ነው 3 ብር ለዛም ወዴ እኮ ነው። የአሁኑ ተገዶ ነው አይደል? ወዴ በቃ የሆነ የሀገር ስሜት አለ። እንደ አሁኑ 17 ብር ነው መለስ ነው እኮ የከፋፈለው። ብሔር ብሔረሰቦች ብሎ ባይከፋፍል አንዲት ኢትዮጵያ ወይ ሞት እያለ ነው ወሬ እንደርሳለን። መንግስቱ ኃይለማርያም ዚምባብዌ የገባው 17 በአንድ ብር በሰሙኒ የተገባያሉ 17 ብር ነው ደግሞ ኦኬ ምን ታደርገዋለህ? የሞተለሽ ቀርቶ የገደለሽ በላል። ኢትዮጵያ ምን ተላላ ነው ማለት? ምን ተላላ ምን ብሎ የሞተልሽ ቀርቶ የገደለሽ በላል? የሞተልሽ ቀርቶ ኢትዮጵያ የሞተላት ቀርቶ የገደላት በላ። ልክ አይደል? ልክ ነው። አንዱ እየተራሮጠ ሌላው ቁጭ ያለ ሌላው ጦር ሜዳ ላይ ብሽግ ውስጥ ይሄን ቅመል ሙልጭ አድርጎ በልቶት ገንባሌው ውስጥ ቅመል ይሄን የሚያክል ብሽግ ውስጥ ገብቶ አገሪቷን ጠብቆ ወታደር ለበላተኛ አስረከበ። አይገርምም? ግን አሁን መገንባት ያለብን መጦር ያለብን መንከባከብ ያለብን እኛን ነበር። አባት አርበኞች ይባሉት አሁን ስንት አሁን አረጋን አሉ አባት ጦሮች አሉ። እዛ ውስጥ ምን አለውበት የሚፈልጉ ነገር ቢሮ ምናምን ወንበር ምናምን ተሰጥቶናል። ጡረታ ምናምን አስከብረዋል። እርሶ ታዲያ በዚህ ሰዓት ያ ቁጭ ባሉበት ይሄ ቀላል ነው። መንግስት በነፃ ቤት ሰጠኝ፣ ሰርቶ ሰጠኝ። ዞኑ አስተዳደርና ከንቲባ ጽሕፈት ቤት ጋጃ ተመካክሮ ማስረጃዬን አይቶ ነው ታዲያ